የኢትዮጵያዊ መልኩን መቀየር አይችልም ሲባል አምጥተን እዚህ ይችላል። በዛ ላይ እኛ የታሪክ ተሻሚዎች ነን። አንደኛ ያልተሰራ ታሪክም ፈጥረን እናወራለን። ይሄ የታወቀንበት። ለምሳሌ በነገስታቱ ዘመን የነበሩ ጸሐፌ ትእዛዞች ንጉሱ አዳልጧቸው ቢወድቁ ለጸሎት ተንበረከኩ ነው የሚለው። ወደቁ አይደል? የንጉሱን መልካም ነገር ብቻ ነው የሚጽፈው፣ ሌላ ነገር አይጽፍ። ጀብዳቸውን ያልሰሩትን ሁሉ ሄዶ የተዋጋው ጦር አዝማቻቸው ነው። ቢሞት ጦር አዝማቹ ተዋጋይ። ንጉሳችን ድል አድርገው ሲገቡ ድል እኮ ለማድረግ መዋጋት ይጠይቃል። የት ነበሩ? ለንደን። ታዲያ እንዴት ድል አደረጉ? አየ ግርማዊነታቸው ድል አድርገው ሲገቡ ጠላትን አሸንፈው ሲገቡ ምናም ብሎ የሚጽፍል እዚህ እኮ የሚያልቀው የሚዋጋው ሌላ ነው። እንደዚህ የታሪክ ጭማሪዎችና የታሪክ ንጥቂያዎች አሉ። ከታሪክ ንጥቂያዎች ውስጥ አብዛኛው ደግሞ ያለው በሃይማኖቱ ቤት ውስጥ በሃይማኖቱ ቤት ውስጥ እግዚአብሔራዊ ታሪኮችን ሁሉ ኢትዮጵያዊ የማድረግ ሙከራ አለ። እግዚአብሔራዊ ታሪኮችን የክርስትናውን ዓለም ታሪኮች ኢትዮጵያዊ የማድረግ ሙከራ ከአዳም ጀመረ አልኳችሁ፣ ተጽፏል። አዳም ኢትዮጵያዊ እንደነበር ግዕዝ ቋንቋ እንደሚያወራ በመሬት እኮ አይበቃንም፣ ላይ እንሄዳለን። መላእክት ራሱ የሚያወሩት በግዕዝ ነው ነው እነ ገብርኤል አሁን በግዕዝ ነው የሚያወሩት ብሎ ያምናል። 40 ሚሊዮን ነው 50 ሚሊዮን ኢትዮጵያ ያምናል የመላእክት ቋንቋ ነው ብሎ ያምናል። እና እነ ገብርኤልና ሚካኤል ሲያወሩ ናኩ ተከፍ እግዚኦን ይሰብሐክ እያሉ ማለት ነው ይታይ እያሉ ማለት ይያል ሲገፋ ነግራቸዋለሁ። ወንድሜ አንድ መጽሐፍ አምጥቶ አስቀምጦልኝ ሄደ። እመቤታችን ድንግል ማርያም ኢትዮጵያዊ ነች ይላል። እንዴት ብዬ ሳነብ የተወለደችው ሸዋ ክፍለ ሀገር ደብረ ሊባኖስ አውራጃ፣ በ7 ዓመቷ ልታድግ ሊሳለሙ ወላጆቿ ኢየሩሳሌም ሄደው እዛው ቀሩ። ታዲያ እዛ ምን ወሰዳት እንዳንል ማለት ነው። እንዲህ እየፈጠረም እንጽፋል። ከዛ በኋላ ልጇን ደግሞ ወልዳ ወደ ግብጽ ስትሰደድ ወደ ግብጽ ላይ ሆኖ ያማትባል ሕፃኑ ኢየሱስ። ልጄ ሆይ ወደዚህ ቦታ ምንድነው የምታማትበው? አይ ወደዚህ ኢትዮጵያ የምትባል ሀገር አለች፣ እዛ ሀገር ላይ ደጋግ መነኩሴዎች አሉ፣ አይ ይሄን ሀገር ልጎብኝ ብላ መጣች። አክሱም 3 ቀን ውላ አድራ ተጋብዛ ሄደች ይላል። የተጻፈ በቀይና በጥቁር ሰው የሚሰማው መጽሐፍ። አክሱም 3 ቀን ውላ አድራ ሄደች ይላል። ይሄ ምንድነው ሲባል ታሪክ ከመፍጠር ያልተሰራ ታሪክ ከመፍጠር ባሻገር የመቀማት ኢትዮጵያዊ የማድረግ እግዚአብሔራዊ ታሪኮችን ኢትዮጵያዊ ማድረግ በሽታ ነበረብን። ምንም አይካድም። እኔ ትንሽ የከፋኝ ደብረ ሊባኖስ መጣ ቤተሰቦቿን ሳትጠይቅ መሄዷ ነው። የድሮ ጎረቤቶቿን ሳትጠይቅ መሄዷ። በፍርድ ቀን ሰው ምን እንደሚመልስ አላውቅም። ከዛ ባለፈ ይገፋላል። በቃ ኢትዮጵያዊ ማድረግ። ኋላ ልጇ ተሰቀለ። በሰቀሉት ጊዜ ኡራኤል የሚባል መልአክ መጣ። እኔ ኡራኤል የሚባል መልአክ መጽሐፍ ቅዱስ ውስጥ አላየሁም። ካለ እሰየው። መጣ፣ የጌታን ደም ከጎኑ ላይ ቀዳ፣ በጽዋ ቀዳ። ጌታ ሆይ የት ልርጨው አለ። በዓለም ላይ ሁሉ ርጭ፣ መጀመሪያ ግን ኢትዮጵያ የምትባል ሀገር መስቀል ላይ ሆኖ ነው የሚያወራው። ቆል ነግራችሁ እኮ ነው። ትግራይ ክፍለ ሀገር ናግራን አውራጃ ላይ ሄደ እርጭ መጀመሪያ። ምክንያቱም ከዛ አውራጃ ደግ ባህታውያን ይወጣሉና መልአኩ ብር ብሎ መጥቶ ትግራይ ክፍለ ሀገር ናግራን አውራጃ መጀመሪያ ረጨ። ኦኬ ዝም ብዬ ሳስብ እንዴት ሆነ ብዬ ሳስብ ይሄን ታሪክ የጻፈው ሰውዬ የትግራይ ልጅ ነው። ገብቷል? ከዛ ሸዋ ይቀጥላል። ረረረ ከትግራይማ ሸዋ ይበልጣል። እንዴት? የኛን ደሞ ልንገር ነበሩ ከሌ ስም አልጠራ ማለት። ከዛስ በኋላ በረው 6 ክንፍ አውጥተው ሄደው ስላሴ ፊት ስላሴ ላይ እጣናት ነው ክብር ለአንተ ክብር ለወልድ ክብር ብለው በረው ስላሴ ፊት አጥኖትና የኛ ይበልጣል። አይ ምን ይማረግ ነው? ዝም ስንባል ታሪክ ከመቀማት ከመፍጠር ምናምን አልፎ የላኛውን እዚህ ሰፈር እስከ ማምጣት ደርሰን። ለዚህ እቺ ሀገር ምህረት ያገኘችው በቅርቡ ነው፣ ክርስቲያን ሲበዛ ወንጌል ሲሰፋ እንጂ በሃይማኖት የተፈጸመ የወንጌል ጥፋት በጣም ብዙ ነው። አሁን ማልነግራችሁ ለጆሮ የሚቀፉ ብዙ ነገሮች ተጽፈው ይሳማሉ። ለዚህ መድረክ ስለማይመጥኑ እነሱ ያወሩትና ያስተማሩት ሰዎች ለነሱ ለአባቶቻችን ኃጢአት ምህረት መለመን እንጂ አማርኛቸውን መድገም አያስፈልግም። ጸያፍ ቃላት በጌታ በኢየሱስ ደም ላይ ጽፈዋል። መጽሐፉን ከጠቆምኩ ይበቃል። ገድለ ተክለ ሃይማኖት፣ ገድለ መርቆሬዎስ የድፍረት ንግግር የፈጠረው መርቆሬዎስ ነው የሚል
ማንም ሊቀርበው የማይችል አንድያ ልጁ ብቻ በቅፎ የተቀመጠው አብ ጋር ክንፍ አውጥቶ በሮ ሄዶ ኢትዮጵያ ዕጣን ስላሴ ላይ ስታጠን ይታይ። እግዚአብሔር መንፈስ ነው። ሄደ ፊቱ ላይ እንዲምታረግለት አይደለም። እግዚአብሔር መንፈስ ነው። የጫካ ዕጣን አይታጠን። ልጁን አሽቶ ረክቶ ጨርሷል። ከዚህ በኋላ ምን ምታጠነው ነው? ስለዚህ ይመስላል ዘመን መጣ፣ ድንቁርና ተገፈፈ። እግዚአብሔር ይመስገን።